በአማችነት ብትተሳሰረው ብለህ የምትመኘው ማንን ነው? ምክንያት ተጋለጠ ምንም የሌለው እንዳትመርጥ። አይ ሚስተር ምናቀን ሰዎች ግን እዚህ ተሳስረው ምኞት ነው ያደረሰ የለም ብዬ እኮ ያ ሲያደርስ ግን ቼክ አድርግ። እሺ ይቅርታ። እንደው የመሻይኾቹ ቲም ጋር ቢሆን ዝም ብለን አንዳቸውን መርጥ ነበር ይሻላል። እዚህ ካለነው ውስጥ በአማችነት ከማን ጋር መሆን? ሱብሃንአላህ ማን አማችህ ቢሆን ደስ ይላል? ያ ከብዙዎቻችሁ ጋር የሜንቶርሺፕ እንትን ስላለኝ ምንድነው ሪሌሽንሺፕ ምናምን ስላለኝ አይ ዶንት ኖ ወላሂ እንደው በቃ እንደው ተዓዱድ ካሰብኩኝ አንዱ ምክንያት ይሄ ነው። አማቾች እንደዚህ ለማድረግ ነው። አማች እንዲኖርህ ነው። አላህ ይሄን ያህል አስጨናቂ ነገር ነው ወላሂ። ሰውየውን መምረጥ ነው ልጅቱን መምረጥ ነው? መጀመሪያ ልጅቱን ሞከርኩኝ፣ ከዛ ያደረሰ የለም በሚለው በቃ ሰውየውን ምረጥ። ለአማችነት የሚመች ማን ነው? ወደፊት ፕሮቫይድ የሚያደርጋል። አንተ ይሄን ያህል ወርጣ ውስጥ ቢከት ጥያቄ ነው እንዴ? ቀላል ጥያቄ ብለህ ስለዚህ ለአማችነት አይሆኑም ማለት ነው። ሁሉም ሆኖ እኮ ነው የተቸገረው። ሁሉም ሆኖ ነው። ከዛ ደግሞ ከአራት በላይ ደግሞ ሊሚትድ ነውና እንትን ለማድረግ ይከብዳል። አራት ልምበት አስተኸረለ ሌላ ነገር እዛ ተከታተተኝ ሰውዬ አይ ቲንክ ምናልባት እሺ በቃ እንትን ላድርግና ወላሂ በጣም ካልኩሌትድ ብላችሁ አትወሰዱት። ግን እንግዲህ ሰልፍለስነስ ከተነሳ ያው እንዳልኩት ሁላችሁም ጋር ቅርብ ሪሌሽንሺፕ ስላለኝ ማናችሁም እንትን እንዳትሉብኝ። ግን በብዙ መልኩ ሰልፍለስነስን ያየሁበት ኡስታዝ አብዱል መጂድ ይመስለኛልና እስካሁን ሴት ልጅ ስለሌለኝ አይኖርም። ቻባት ስለሆነ ሁላችንም ግን የምንመኘው አይነት ሰው ለአማችነት የምመርጠውን ሰው ነው የመረጥከው። እንግዲህ ማለት አይ ምን አስብ አይ ወዴ ነው አይ ቀብድ የሚያስይዝ ነው የለውበትም። ለማንኛውም ለምንድን ነው ይሄ እስካሁን የተነሱት ጥያቄዎች አንዳንዶቹ ያው በመሃል ተዝናኖትን ለመፍጠር የገቡ እንዳሉ ሆነው ግን ብዙዎቹ አይታችሁ ከሆነ ከወንድማማችነት ከአብሮነት ሐሳብ ጋር በአንድም ይሁን በሌላ መልኩ የሚገናኙ